ነው እንጂ በእጅህ አትያዝ ቀጥታ ምን ይከብዳል እንዴት ነው? አው ከባድ ነው። አይ አንሳው እንጂ እኔም እንደዚህ ችግር የለው ማለት ስትለኝ ነበር። አረ ልጁ ጭንቅላቱን እንዳደፈተተ በላርክ ማረግ አይቻልም አይደል? አትለም እንዴ ነካኝ እኮ ከጎን ነካኝ። የምሬን ነው ቀልድ አይደለም። ስሬስ ነው የምር ነካኝ። እሺ ይሄ ጫማ ማድረግ ሰላም ውድና እየተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ሃይ ቤተሰብ እንዴት ናችሁ? በያላችሁ በሰላማችሁ ይብዛ። እንግዲህ ዛሬ ውድ ቤተሰብ ያው እንደምታዩት እንደዚህ ሁኜ ነው የመጣሁት። ያ ማለት ምንድነው ሚስቴ ነፍሰ ጡር ስትሆን ያው እንደምታዩት አሁን ከባባ ቀጣይ ልጅ ስለታዘዘ ነፍሰ ጡር ስትሆን ብዙ ጊዜ መረዳት አይመስላትም እና እስኪ በተለይ አብሶ አሁን እኔ ያለሁበት ስቴጅ ይሄ 9ኛው ወር ነው። የ9 ወር እርጉዝ 8 ወር 9 ወር ሲሆኑ ምን ያህል እንደሚቸገሩ ዛሬ ቻሌንጅ ልናረግ ነው። በነገራችን ላይ ቤተሰቦቼ አዶንዬን እርጉዝ እንደነበርኩኝ ፍቅር አንዳንድ ነገሮች የሚቸግረኝ አይመስለውም። ለምሳሌ ጫማ ማሰር፣ የወደቀ ነገር ማንሳት፣ ሞር ደግሞ እኔ እርጉዝ እንዳለው በልቤ ተደፍቼ መተኛት በጣም ያምረኝ ነበር። ልክ ሰው እርጉዝ ሆኖ ምግብ እንደሚያምረው እናንተም እስኪ ኮሜንት አድርጉ እርጉዞችና ፍቅር በልቡ ተደፍቶ ሲተኛ በጣም ነበር የምናደደው። ለምን አተኝ ምን ችግር አለ ይነኝ ነበር። ዛሬ ግን ሐሳቡ ምን መጣልኝ ለሁለተኛው ልጄ ዝግጅት እንዳረግ ወይም ደግሞ ያን ነገር እንዲረዳ ለሱ ፈተና ቻሌንጅ ሰጥቷለሁ። ይወጣዋል አይወጣው አብራችሁ ቪዲዮን ተመልከቱ። ፍቅር እያንዳንዱ ነገር እኔ በእርግዝናዬ ወቅት ሲቸግሩኝ የነበረው ነገሮችን አዛሃለሁ። እስኪ ማድረግ ቀላል ነው ከባድ ነው? አይሆን ኖት አይዲያ በቃ አንተ ነህ ልታሳየኝ የምትችለው። እሺ አብረን እናያለን ውድ ቤተሰብ። እንደምታዩት ያው እርግዝና ፈታኝ ነው ተብሎ ነው የሚታመነው። እስኪ ዛሬ እንግዲህ እሷ የምትሰጠኝ ፈተና ልሰራ መጥቻለሁ። በተረፈ እስከ ቪዲዮ መጨረሻ አብራችሁን ሆኖ እንወዳችኋለን። ላይስ ጎ ወደ መጀመሪያ ፈተና እናንተም ባሎቻችሁን እንድትፈትኑ መክራችኋለሁ። ቤተሰብ የኔ ፍቅር ይሄ በቃ አይውዛጋ የኔ ያዛጋ እንትን መጫወቻ እንደዛ አምጣ ሄድፊኛ አምጣ ልንፋለ ያቺ ሳሳጋ ሄድፊኛውን አምጣ አፍልበል ሄድ አንተም ታረግዛለህ። እንትን ጥያቄ ወይም ፈተና ቁጥር 1 ጫማህን እንድታሰር ነው የምፈልገው። ጉንብስ ብለህ ቁጭ ብለህም ሊሆን ይችላል። ቤተሰብ የው ጫማ አዘጋጅቼለታለሁ። እሺ ካልሲ ምን በእጄ ልሰጠው አልችልም። እንደዚህ ነው የሚርቅልህ። አሁን አንተ ወደ ፈተና ቁጥር 1 ግባ። ቤተሰብ ብቻ እንግዲህ ከባድ ነው። ሳትሞክር ከባድ ነው አትበል። ተነስና እኔ ዛሬ ችግሬ እንድታይ ነው የፈለኩት። ታነስ መነሳት አልችልም። ተነስቼ እንደዚህ ነው። ጉንብስ በል። እንደሱ አይደለም፣ ዝቅ አይደለም፣ በቀጥታ ጉንብስ። ቁመህ ፍቅር ቁመህ አጎንብሰህ ነው እንጂ በእጅህ አትያዝ ቀጥታ ምን ይከብዳል እንዴት ነው? አው ከባድ ነው። አይ አንሳው እንጂ እኔም እንደዚህ ችግር የለው ማለት ስትለኝ ነበር። አረ ልጁ ጭንቅላቱን እንዳደፈተተ በላርክ ማረግ አይቻልም አይደል? አትለም እንዴ ነካኝ እኮ ከጎን ነካኝ። የምሬን ነው ቀልድ አይደለም። ስሬስ ነው የምር ነካኝ። እሺ ይሄ ጫማ ማድረግ እንኳን አልቻልክም አይደል? ማንሳት እንኳን ጉንብስ ማለት አትችልም። የምር አልችልም። አስቡ። ይሄ ደግሞ የውሸቱ ነው። እርግዝና ሲሆን ደግሞ እርግጫ አለ። ሆዲራ ረገጠኝ እኮ ነው። ሁላችሁም ባሎች እዚህ ጋር ሁላችሁም ባሎች የሚስቶቻችሁን ከ7 እስከ 9 ወር ያለውን ፈተና ማወቅ አለባችሁ ማለት ነው። ቁጥር አላለፍክም እዚህ ጋር የቁጥር 1ን አላለፍክም። ጫማ ማንሳት አልቻልክም። ካልሲ ማንሳት አልቻልክም። ለሁለተኛው እርግዝና እነዚህ ነገሮች በሙሉ አንተ ነው የምታደርግልኝ። ያ ነው ዋናው ነገር። ላስተላልፍ የፈለኩት እሱን ነው። እሺ ሌላው ይሄንን ብር ቁመህ ጉንብስ ብለህ ታነሳለህ። እንካ ይሄንስ እኔ ቪዲዮ አስገባለሁ።
ማይኔ ልጅ ናክስት እሺ ጎንበስ በላ እንዴት ነው ጎንበስ ማለት ይከብዳል ተጫንኩት አየህ አይደለ እኛ እናቶች በዚህ ልክ ነው በጣም የምንጨነቅ ለልጆቻችን እያየህ ነው ማንሳታችንን በቃ ኦሬዲ ማንሳታችን አላለ ለማንሳት በጣም መሞከር መቻል አለብን እሺ ስጠኛ ልጅ አየህ ሰዎች ግን ታግዙ አመሰግናለሁ አልሳም ልጄ ሰጠኝ እሺ በጣም ከባድ ነው ማርያምን እናት እሺ ቁጭ በላ አንድ ፈተና እዚህ ጋር ማስተማር የፈለኩትን ፖይንት ማወቅ አለባችሁ አሁን ሶፋ ላይ እንድተኛ ነው ማለት በልብህ መተኛ ትችላለህ አችልም የሚለውን እኔ አስፈቅዳለሁ በልብህ መተኛ ትችላለህ አችልም የሚለውን እናያለን እስኪ አንድ ሰው ሆዱ ውስጥ ይሄ ሰው ያን ነገር ሆድ ተሸክሞ ይታፈናል ይጨናነቃል ግን እሱ እንኳን ኖርማል አርቲፊሻል ነው እንዴት ነው ያከብዳል አይከብድም እኔ ተኛ በልብህ ተደፋን እስኪ ሞክር እንዴ የማይሆንም ፍቅር ይሄ አይሆንም ተኛስ ሳታስነካው ሆድህን ሳታስነካ ተኛ እንዴ አምስሬስ መሳቅ አይደለም ሆድህን አይሆንማ ሞክር ሆድህን ሳታስነካ ለተኛ ነው እስኪ ሆድህን እንዳይነካ ሆድህ ሳይነካ ተኛ እስኪ አይሆን ምን ያህል ነው የሚከብደው እውነት ያስጨንቃል ከባድ በጣም ብዙ ነገር ቻሌንጅ ያደርጋል በጣም ብዙ ነገር ቤተሰቦች እውነታው በጣም ከባድ ነው በቃ እንደፈለክ መንቀሳቀስ አትችልም ስለዚህ እዚህ ጋር 3 ፈተናዎች ፈትኛለሁ ከ3 እንኳን አንዱን ልታልፋችሁ እኔ አሁን ለራሴ እያመቻቸው ነው ይሄን ነገር ማለት ነው ለራሴ ማመቻቸው ነገር ምን መሰለ አዶኒሳ አውራንጂ ንገራችሁ የእውነት በጣም ከባድ ነው እግዚአብሔርን ከሶስቱም ፈተና አንደኛውን መስራት አልቻልኩም ምክንያቱም አሁን እንደዚህ ስትሉ ጫማ ለማሰር ሲሞክር ይሄን ፕረስ በሚደረግበት ጊዜ አይችልም ይሄ እንኳን እንደዚህ ሆኖ በጣም ነው የሚያጨናንቀው እንደዚህ እንኳን አይሆንም ስለዚህ እስከ ቤተሰቦቼ እየቀረጽኩ ስለሆነ እኔ መግባት አልቻልኩም ግን ድምጽ ይሰማችኋል ብዬ አስባለሁ ቁጭ አድርጌው ነው እናቴ እና እስኪ አንተ አሁን ለእናትህ በሙሉ ምን አይነት መልኩ ትፈልጋለህ የእውነት ለመናገር አንቺንና ያንቺን መሳይ እናቶች በጣም ጠንካራ ናችሁ ጎበዞች ናችሁ ጽኑ ናችሁ እውነት ከምሬ ነው ጌታ በጣም ከባድ ነው ምልሽ ጨነቀኝ እኮ አሁን ራሱ ማለት ነው በጣም ነው የሚያስጨንቀው እና አንቺንና መሰሎች እናቶች በሙሉ ክብር ይገባቸዋል እናቶች የእናትና የአባት ፈተና የእናት ፈተና ከርግዝና ነው የሚጀምረው ማሳደግ ላይ ነው ሼር የምንደራረግ እናት አባት 9 ወር ግን እናት ብቻ ናት የምትቆጣጠርና በቃ እስኪ ጽንስ እስከሚጠና በጣም ብዙ ቻሌንጅ ያለው ተወጥቷት በማቅለሽ ምግብ መስጠት ብዙ ነው ከዛ በኋላ ደግሞ እንዳልከው የፈለከው ነገር ያለ ማድረግ ከሰዎች ጋር መጠየቅ በጣም ይከብዳልና እኔ በጣም ነው የምረዳሽ የእውነት ግን በጣም ከምናገረው በላይ በጣም ቻሌንጅ ነው የሚያደርገው እውነት እኔ ብዙ ጊዜ እንዴት ነው ጫማ ማሰር የማይቻል ነበር ግን አይደለም ጫማ ማሰር እግርን መንካት ይሄ ፕረስ ሲሆን በጣም ከባድ ነው ሆድ ሲሆን አውና አዶኒ እየሰማህ ነው እንደዚህ አይነት ነው አርጂ ይሄን የመሰለ ጎረምሳ ያደረሰ ታውቃለህ አይደል ታውቃለህ አታውቅም ትወደኛለህ በለኛ በእጅህ እዛው ሆነ በለኝ በቃ ወዳችኋለሁ እንግዲህ የዛሬው ቪዲዮ
ይመስላል። ያገኛችሁበት ተስፋ አደርጋለሁ። ስለነበረን ቆይታ አመሰግናለሁ። ያው ውድ ቤተሰቦች ዛሬ እንግዲህ ባለቤቴ ለቀጣዩ እርግዝና ዛሬ ቻሌንጅ ላደርግ ፈልጋለሁ ብላኝ ነበር። ሶስቱንም ማለፍ አልተቻለም። ከባድ ነበር እውነት ለመናገር። በድጋሚ እኔም ቃል እገባለሁ ልንከባከብሽ። ሲቀጥል ላይ ደግሞ በቃ እዚህ ምድር ላይ ላሉ ሁሉ እናቶች ክብር ይገባል። አመሰግናለሁ። ቪዲዮን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ። እንወዳችኋለን።